ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን አቤትና ሰበር ዜናዎች ይዤ ቀርቤያለሁ። የአማራ ፋኖ በወሎና ደሴ የብልጽግና አየር ኃይል መቆጣጠሪያን አወደመ። ከደሴ በጥቂት ኪሎ ሜትሮች ርቀት ላይ በፈጸመው ጥቃት የፋኖ ኃይሎች አገዛዙ ካምፕ ዘልቀው በመግባት የብልጽግናን በርካታ ንብረት በማውደም እንዲሁም ወታደሮችን በመደምሰስ ታላቅ ድል ፈጽመዋል። አገዛዙ ለድሮንና ጀቶች መቆጣጠሪያ የሚጠቀምበትን ተንቀሳቃሽ ራዳርም በፋኖ ተመቶ ወድሟል። በደሴ ዙሪያ ያሉ ቀበሌዎች በፋኖ እጅ መግባታቸውን መረጃዎች ያመለክታሉ። በሌላ ዜና የአማራ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝና ምስራቅ አማራ ቀጠና በሚኒሊክ እዝ በሁለቱ ጥምር ጦር በደራና በወግዲ ግንባሮች የአብይ ሰራዊት ድባቅ ተመታ። ደራ ወረዳና ደቡብ ወሎ ወግዲ አካባቢዎች የአረመኔው አብይ አህመድ ኃይሎች ባሳምነው ልጆች በሁለት አቅጣጫዎች የከፈቱት መጠነ ሰፊ ጥቃት የጠላትን ኃይል ድባቅ መጥተዋል። በትናንትናው ዕለት የብልጽግና ወንበር አስጠባቂ መከላከያ በጀነራል ዘውዱ ሰጣርጌና በጀነራል ሞሲሳ የሚመራው ይኸው ኃይል በሚኒሊክ መብረቅ ክፍለ ጦር አከርካሪው የተሰበረ ሲሆን በደራ ቱቲ ግንባር በኩል ደግሞ የጠላት ኃይል ከደራ ተነስቶ በሰኞ ገበያ በኩል ወደ ቱቲ የፋኖ ካምፕ አቅጣጫ ጥቃት ለመሰንዘር ተንቀሳቅሶ የነበረ ቢሆንም ንጋት 11 ሰዓት ላይ የጀመረው ይህ ውጊያ ለረጅም ሰዓታት የቆየ ሲሆን በናደው ክፍለ ጦርና በፈቃዱ በላይ ክፍለ ጦር በሁለቱ አሃዶች ቅንጅት በወሰዱት የማጥቃት እርምጃ የጠላት ኃይል አከርካሪ በመስበር ሰረር ኩላ ከተማን መቆጣጠር ተችሏል። ወደ ሌላኛው ዜና ስናልፍ የአማራ ብሔራዊ ንቅናቄ በነገው ዕለት ስብሰባ ጠርቷል። እንደሚከተለው አቀርበዋለሁ። ለአማራ ህልውና ትግል ደጋፊዎች በሙሉ በነገው ዕለት ጥር 27 ቀን 2018 ዓ.ም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ የአማራ ፋኖ ብሔራዊ ንቅናቄን መስረታ አስመልክቶ በአንድነት አመቻች ቴክኒክ ኮሚቴ አባላትና በታዛቢዎች አማካኝነት በቀጥታ ስርጭት ለህዝብ ማብራሪያ ይቀርባል። ስርጭቱ በሁሉም የአማራ ህልውና ትግል ደጋፊዎች ሚዲያዎች በኩል በቀጥታ ይተላለፋል። ፕሮግራሙን ለሚያስተላልፉ ሚዲያዎች የዙም መግቢያ ሊንክ በውስጥ መልእክት እንደሚያደርሱ ገልጸዋል ማለት ነው። በሌላ ዜና በራያ ምድር ባለፈው ሳምንት የተቀሰቀሰውን ግጭት ተከትሎ ያለፈው ጠባሳ ዛሬ በቆቦ ከተማ ጎዳናዎች ላይ በሺዎች የሚቆጠሩ ዜጎች ሰልፍ ታጅቦ በግልጽ ታይተዋል። ታጣቂዎች ቀያችንን ይልቀቁልን የሚሉ ድምፅ ከቆቦ ከተማ አልፎ በመላው ኢትዮጵያ ፖለቲካ ምህዳር ላይ ከፍተኛ ስጋት አንዣቧል። ዛሬ ረፋድ ላይ በራያ ቆቦ ከተማ አደባባይ የወጡት ተፈናቃዮች በዋነኝነት የትግራይ ታጣቂዎች ከያዟቸው የራያ አካባቢዎች እንዲወጡ ጠይቀዋል። ሰልፈኞቹ መንግስት ደህንነታችን ያስጠብቅልን በሚል የደህንነት ስጋታቸውን የገለጹ ሲሆን ለዓመታት መፍትሄ ያጣው የራያ ማንነት የወሰን ጥያቄም በምርጫ ምላሽ እንዲያገኝ ጥሪያቸውን አቅርበዋል። በተለይ በአካባቢው ነዋሪዎች ላይ እየተፈጸመ ነው ያሉትን ወከባና ጥቃት መንግስት በአስቸኳይ እንዲያስቆምላቸው ተማጽነዋል። አብዛኞቹ ተፈናቃዮች እንደሚሉት መፈናቀሉ የጀመረው በአወዛጋቢ የራያ አካባቢዎች ሰፍሮ የነበረው የፌዴራል መንግስት ኮማንድ ፖስት ግጭት በተቀሰቀሰ ወቅት ቦታውን ያለምንም ጦርነት ለቆ መውጣትን ተከትሎ ነው። የጸጥታ ኃይሉ መውጣትና ለትግራይ ታጣቂዎች መንገዱን ክፍት ማድረጉ ይህ በሺዎች የሚቆጠሩ ነዋሪዎች ንብረታቸውን ጥለው ለስደት እንዲዳረጉ መዳረጉን ያስረዳሉ። አሁን ላይ በራያ ቆቦ፣ በዋልዲያ እና በዋግ ኽምራ ብሔረሰብ ዞን በ10 ሺዎች የሚገመቱ ተፈናቃዮች እንደሚገኙ መረጃዎች ያመለክታሉ። በቆቦ ከተማ ተጠልለው የሚገኙ ተፈናቃዮች ከተፈናቀሉ አንድ ሳምንት ቢቆጠርም እስካሁን ግን መጠለያም ሆነ መሰረታዊ የሰብአዊ ድጋፍ ያቀረበላቸው የመንግስት አካል አለመኖሩን በመሬት ይገልጻሉ። ተፈናቃዮች በሜዳና በየዛፍ ስር መቆየታቸውን ጠቅሰው የክልልም ሆነ የፌዴራል መንግስት ለችግራቸው ትኩረት ባለመስጠቱ የዛሬው ሰልፍ ለመካሄድ መገደዳቸውን ያስረዳሉ። የራያ ጉዳይ አሁንም በሰሜን ኢትዮጵያ ሰላም ላይ እንደ ትልቅ እንቅፋት ሆኖ ቀጥሏል። የዛሬው ተፈናቃዮች ድምፅ መንግስት የፕሪቶሪያውን የሰላም ስምምነት ተከትሎ አወዛጋቢ ቦታዎችን በሰላማዊ መንገድ የመፍታት ሂደቱ ምን ያህል አደጋ ላይ መውደቁን የሚያሳይ ማሳሰቢያ ነው። ወደ ሌላኛው ዜና ስናልፍ የየመን ግብርና ሚኒስቴር ኤርትራ ቀይ መስመር እየጣሰች ነው አለ። የየመን ግብርና አሳ ሀብትና ውሃ ሚኒስቴር ባወጣው መግለጫ በቀይ ባህር በኤደን ባህረ ሰላጤ አካባቢ
በየመናውያን አሳ አስጋሪዎች ላይ ያነጣጠሩ ወንጀል ድርጊቶች፣ ተደጋጋሚ መብት ጥሰቶች አጥብቆ እንደሚቃወም አስታወቀ። ሚኒስትሩ በመግለጫው በቀይ ባህር ላይ ይህ ድርጊት የሚፈጽሙት የኤርትራ መንግስት ኃይሎች መሆናቸውን ጠቅሶ በኤደን ባህረ ሰላጤ ደግሞ ድርጊቱ የሚፈጸመው በሶማሊያ ወይም ፑንትላንድ ኃይሎች መሆኑን አስረድቷል። መግለጫው ሲቀጥልም የኤርትራ ባህር ኃይል ድንበር ጠባቂዎችን በቀይ ባህር አሳ በማጥመድ ላይ በሚገኙ የመናውያን ላይ ቀጥተኛ ተኩስ በመጠቀማቸው ሞትና የአካል ጉዳት መድረሱን ገልጾ በርካቶች ታፍነው መወሰዳቸውን አስታውቋል። የብልጽግናው መሪ ገዱን ኤርትራ ልኬው ነበር ሲሉ በፓርላማ ላይ ደሰኮሩ። እንደ ብልጽግናው መሪ ዲስኩር ከሆነ አንዳንድ ሰዎች በኢትዮጵያና ኤርትራ መሀል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ነው ይላሉ። ነገር ግን ጸቡ የጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲነሳ አይደለም ብለዋል። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ሆኖ ሽሬ ከተከትሎ ገብቶ የግለሰቦችን ቤትና ፎቅ ማፍረስ ጀመረ ብሏል። ያኔ ጸቡ ተጀምሯል አልተናገርንም እንጂ ሲሉ ለፓርላማ አባሎቻቸው ተስክሯል። አክሱም ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸቡ ተፈፍሟል ብሏል። አድዋ ላይም እንደዚሁ ግጭትና ወጣቶችን እንዲሁም ትግራይን ህዝብ ንብረት ዘርፏል ብሏል። ሌሎቹንም እንዲሁም አዲግራት ላይ የመድኃኒት ፋብሪካዎችንና ሌሎችንም ማሽነሪዎችን ነቃቅለው ሲያፈራርሱ ጸቡ ጫፍ ደርሷል። ነገር ግን በዚያ ወቅት የኢትዮጵያ መንግስት በዚህም በዚያም የመዋጋት አቅም ስላልነበረው በዝምታ አልፈኗል። ይህ ሁሉ ሲደረግ በርካታ ሰዎችን ወደ ኤርትራ ልኬ ነበር ሲሉ አስታውቋል። ከላካቸው ሰዎች መካከልም ገሚሶቹ ከኔጋ የሉም በማለትም ለፓርላማ አባሎቻቸው ተናግረዋል። አቶ ገዱ አንዳርጋቸውም ከላካቸው ሰዎች አንዱ መሆናቸውን ጠቅሰው አቶ ገዱ አንዳርጋቸው ህሌና አላቸው፣ ክር አላቸው፣ ስለዚህ ይህንን ጉዳይ ይክዳሉ ብዬ አላምንም ሲሉም አሳውቀዋል።